አዲስ ለጀመርኩት ስራ እስቲ ኤርፖርት እንሂድ። ጓግተሻል አልጓጓሽም? በጣም ነው የጓጓሁት። እስከዛሬ ድረስ እንደዚህ ጓጉቼ ራሱ አላቅም። ፍላይቴ ለሊት 7 ሰዓት ነበረ። ቀን ነበር ያን ቪዲዮ የቀረጽኩት። በለሊት ወጥቼ አላቅም፣ ግን አዲስ አበባ በለሊት 7 ሰዓት ይዋት እንዴት እንደምታምር ዛሬ እንደዚህ ሲሆን አይቼው አላቅም። ማልቀስ ነበር የቀረው። ማሚማ በቃ ስትሄጂ ነው ያላይም ብላ ዞር ብላ ነበረ። ብቻ በጣም ረጅም ጊዜ ነው። አዲስ አበባ ኤርፖርት ደግሞ እንዴት እንዳማረበት ግን ብሩ አያምርም። 2500 ብር ለሽሮና ቲማቲም ወይ ሰዓት በጣም ረፍዶ ስለነበር እዩት እንዴት እንደምሮጥ። የማይደረስ የለም ደረሰ። አሁን ቀጥታ ፍላይት የሚሆን ወደ ግብጽ ነው። እኔም በግብጽ ኤርላይንስ መሄድ ቆምም እናንተም ኢትዮጵያ መጥላት አታቆሙ። እዚህኛው ፍላይት ላይ ስለተኛው ምንም ነገር አልቀረስኩላችሁም፣ ይቅርታ አድርጉልኝ። ግን ፋይናሊ ኢጂፕት ደረስን። እና ባለፈው አመት ስመጣ ሆቴል አልሰጡኝም ነበር። ስለዚህ በአሁኑ ስመጣ ሆቴል ካልሰጣችሁኝ ራሴ አልይዝም እንዴ ኢትዮጵያዊ ነኝ ሆቴል ቡክ አድርጌ ነበር ምናምን ስላቸው ምናምን ብለው 3 ደውለው ምናምን አጣርተው ነበር። ይሁን ችግር የለውም። $225 ነው የከፈልኩት ለዚች ለምታክል። ኢጂፕት ላይ 14 ሰዓት ነው የምቆየው። በዚህ ጋም በዛ ጋም ብትሉ ምንም የሚታያችሁ ነገር የለም። ግን ሆቴሉ ያምራል። እኛ አባይን ተጠቀም ነው። እነሱ በእኛ ውሃ እንዴት እንዳማረባቸው ብታዩ። ብቻ ተውትና እሱን እዚህ ጋር አሁን ያስኩት ክትፎ ምናምን እንዳይበላሽ ፍሪጅ ውስጥ መክተት ጀመር። ማሚ ይኸው የሆዴን ነገር አደራ እንዳልሽኝ ምግቤን እያስተካከልኩ። ከዛ ልብሴን ቀይሬ ተኛሁኝ ማለት ነው። ሰዓቴ ሲደርስ ተነሳሁኝ። ኤክስፔክት እያረኳቸው ነበር፣ ግን ፍላይት ሰዓት ሲደርስ እንቀሰቅሳለን ብለው ነበር። ማንም አልቀሰቀሰም። እኔ ራሴ ቀብጬ በኢጂፕት ኤርላይንስ መምጣቴ ነው ችግር። ብቻ እሱን ተውትና $1 በኢጂፕቲያን 94 ኢጂፕቲያን ግን ብራቸው ይጸዳል። 10 ብሯ በተለይ ፕላስቲክ ነው የምትመስለው። ግን እድገት ከኛ በጣም ይሻላሉ። እሱን አልዋሻችሁ። ከዛ ፍላይት ሰዓቱ ደረሰ። ኢጂፕት ኤርፖርት ይሄንን ይመስላል። እንግዲህ በጣም ነው የሚያምረው። ግን ቆይ እስካሁን የት እንደምሄድ አልነገርኳችሁ። በቃ ቪዲዮ ሲያልቅ ታዩታላችሁ። እግዚአብሔርን የምሬ ነው። እኔ ብቻ ነኝ ኢጂፕቲያኖች ጥቁር የሚመስሉኝ ነበር። መሐመድ ሳላ ብቻ ይቀላ ነበር የሚመስለኝ ከነሱ። ኤኒዌይ ሰዓቱ ደረሰ። ላንድ ልናደርግ እንዴት ደስ እንዳለኝ ተመልከቱ። ቴኒስ ፋንሽ አንቺማ ከዱባይ አታልፊም ላላችሁኝ ይሄው አሁን ቻይና ነኝ ያለው። እኔ ቻይናን የሚወዳት ሰው ግን አለ። ኦ ማይ ጋድ ኢዝ ዘ ሞስት ቢዩቲፉል ለኔ ማለት ነው። የትም ሀገር ብትወስዱኝ እንደዚህ ኤክሳይትድ ልሆን አልችልም። የምር በጣም ነው የምታምረው። ለአለማካበድ ከኢትዮጵያ ቀጥሎ የምወደው ቻይና ነው። ነገር ፈልጋችሁ ማታጡበት ሀገር ቢኖር በቃ ቻይና። እንደገባሁኝ ሲሜን አወጣው ምናምን ሆቴሌን ያስኩ። ያው እንደምታውቁት ቻይና ትሪፕ አዘጋጅ ቻይና ኒድ የሚለውን ቪዲዮ ያላየው ሰው እነሱ ከነገ ወዲያ ስለሚመጡ